በእርግጥ ያው በጣም ጥሩ የሆነ ግንኙነት ነበረን። ከጊዜ በኋላ ግን ያ ግንኙነታችን በጣም እየሻከረ ምክንያቱም በተገናኘን ቁጥር በሰላማዊ መንገድ ሳይሆን የምናወራው በተለያየ መንገድ ተጨቃጭቀን ነው የምንለያየው። ለዛም ደግሞ ልክ እንደ ባልና እንደ ሚስት ተፋፍቀን ሳይሆን ሁልጊዜም እኔም ምን ይለኛል ዛሬ እሱም ደግሞ ምን ትለኝ ይሆን ምን ትመልስ ይሆን የሚለውን አስበን ስለሆነ የምንገናኝበትን ሰዓት በጥሞና እንደ ባልና ሚስት በፍቅር እና በጨዋታ ማሳለፍ አልቻልንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ በያላችሁበት በዘት ይበል እያልኩኝ ዛሬ እንግዲህ እስኪ በዛውም ያው ትንሽ አረበኛ የእጅ ጽሁፍ እየሞካከርኩኝ ነው። ገና በልምምድ ላይ ነኝ ማለት ነው። እናንተ እስኪ አስተያየታችሁን አስቀምጡልኝ። ከኔ የተሻላችሁ በጣም በጥሩ ሁኔታ የምትጽፉ እህቶች ትኖራላችሁ እና እናንተ የተመራችሁበት መንገድ ብትጽፉልኝ እና በእናንተ መንገድ ተምሬንም ጥሩ የሆነ አረብኛ እጅ ጽሁፍ ያላት ሴት በሆኑ በጣም ደስ ይለኛል። ምክንያቱም አረብኛ እጅ ጽሁፍ መጻፍ በጣም ደስ የሚል ማለት ነው እና የበለጠ የምንቀራውን ነገር ደግሞ በእጃችን ስንጽፍ የተጻፈ ነገር በእጃችሁ የጻፋችሁት ነገር አይረሳም ብዙ ጊዜ እና እንደዛ ነው። እንግዲህ በዚሁ እችን የጻፍኩኝ ዛሬ አንድ ሀሳብ ቅድም በመግቢያ ላይ እንዳሰማኋችሁ አንዲት እህታችን ናት። እንግዲህ ሁላችንም እንደሚታወቀው በስደት ላይ ሆነን ብዙዎቻችን ትዳር እንመሰርታለን ማለት ነው። እሱም ደግሞ በኦንላይን ነው የምንገናኘው። ያው በአካል የማንተዋወቅ ይሆናል እንግዲህ እና እንግዲህ ዛሬዋ እህቴ እንግዲህ ሀሳቧን ስታካፍለኝ መሰላችሁ እንደማንኛውም እህት እንግዲህ ቤተሰቦችን እረዳለሁ ራሴን እቀይራለሁ ብላ እዚህ ከመጣች በኋላ አመታትን ሰንበትበት ብላለች። ከዛም በኋላ እንግዲህ ያው ትዳር ያው ትንሽ ቆየት ስንል ደግሞ የትዳር ነገር ስለሚያሳስበን በዚሁ አጋጣሚ እንግዲህ ከአንድ ወንድም ጋር ተገናኝታ እንግዲህ ትዳርን ሀብላ ጀምራለች ማለት ነው። ከጀመረች በኋላ እንግዲህ ያው አጀማመሩ በጣም ጥሩ የሚባል ሁኔታ ነው። እሷ እንግዲህ ባስረዳችኝ ቃል በቃል ነው እንግዲህ እየነገርኳችሁ ያሉት እና በአጀማመሩ በጣም አሪፍ ነው። በጣም በጥሩ ሁኔታ ቤተሰቦቹን ይንከባከባል፣ ቤተሰቦቿን ይጠይቃል። እሷንም ያለው ሁኔታ እጅግ በጣም አሪፍ እየሄደ ባለበት ሰዓት እንግዲህ ያው ወንዶች ትዳር ከኒካ ካሰሩ በኋላ ምን የሚባል ነገር አለ መሰላችሁ? ብዙዎቻችን ላይ የምናውቀው የምናየው ነገር ነው እና ቤተሰብ እንግዲህ መርዳት የሚባለውን ነገር ሲመጣ ትንሽ ወዳችሁን ቆረጥ ያደርጋቸዋል እና እንዴት ነው ከዚህ በኋላ እንግዲህ እስካሁን ቤተሰብ ረድተሻል፣ ከዚህ በኋላ የራሳችን ህይወት መኖር አለብን፣ ለራሳችን ማድረግ አለብን የሚለው አስተያየት ከባልየው ሲመጣ ሚስትየዋ ደግሞ እንግዲህ በዚህ መሀል እንዴ ምንድነው ነገሩ? ከኋላ የመጣ አይና ወጣ፣ እኔ መጣሁ እንደ ቤተሰቦቼ ብዬ ነው እና ከዚህ በኋላ እንዴት ነው አንድ ጊዜ ምንም ነገር ሳላደርግላቸው ማቆመው ምናምን የሚል ሀሳብ ታነሳለች። ባል ተብዬ ደግሞ እንግዲህ ያው ትዳር ከተያዘ በኋላ ያው ትዳር ማለት የራስሽ ህይወት ነው። እስከዛሬ እነሱን ስትረጂ ብዙ ነገሮችን አድርገሻል። አሁን ደግሞ ሙሉ ለሙሉ ያው አቋርጭባቸው ሳይሆን ቢያንስ በተቻለሽ አቅም ለራስሽ የሚባል ነገር ደግሞ መያዝ ይኖርብሻል ይላል ማለት ነው። በዚህ መሀል እንግዲህ ልጅ ተብዬዋ በጣም ግራ ትጋባለች። ቤተሰብም ደግሞ እንግዲህ ያው ታውቃላችሁ አብዛኞቹ ቤተሰቦች እንዲህ አይነት ነገር ሲያገኙ ማለት ነው። በተለይ ደግሞ ባል ተብዬው ሀገር ቤት ከሆነ ሚስት ያላትን ንብረት እንዳታሳውቅ ያላትን ብር እንዳታሳውቅ በጣም ነው የሚያስጠነቅቁት ማለት ነው። ምክንያቱም ያው ነገ ጠዋት ቢከዳት ነገ ጠዋት እዚህ ሌላ ሚስት ቢያገባ የሚለው ፍራቻ ይኖርባቸዋል እና ያለሽን ነገር አታሳውቂ፣ ብርሽንም ያዢ፣ ከቻልሽ በዚሁ በእኔ አካውንት ላኪ የሚሉ ቤተሰቦችም አይጠፉም። በነገራችን ላይ እኔ ይሄን ነገር አልደግፍም። ምክንያቱም እኔ አንድና አንድ ተወከል አለላህ ብላ እስከገባች ድረስ ከዚያም ደግሞ ራሷን አሳልፋ እስከሰጠችው ድረስ ጥርጣሬ የሚባል ነገር ካለ አስለን መጀመሪያ ላይ ትዳር ላይ ጥርጣሬ የሚባል ነገር ካለ አበቃ ነገሩ ብዬ ነው የማስበው። ምክንያቱም ነገ ይሄንን ብር ይዞብኝ ይጠፋ ይሆን እንዴ፣ ነገ ይሄንን ባረግ እንዲያደርገኝ ይሆን እንዴ የሚለው ነገር ከመጣ እኔ ትዳር አለ ብዬ አላስብም። በዚህ መሀል ልጅ እንግዲህ በጣም ተወዛገባለች። እዚህ ባል አንዳንድ ነገሮች
ላኪ እና ነገሮች ለቤታችን ለወደፊታችን ለልጆቻችን እናስተካክል። እኔም በቻልኩት እየሰራሁኝ አንቺም እየሰራሽ እኔም እየሰራሁ ያለውን ነገር ለወደፊት እናስተካክል። አንቺ መምጣት አለብሽ፣ ይደክምሻል፣ ነገ መጥተሽ መውለድ አለብሽ። ስለዚህ የራስሽን ነገር ማሰብ አለብሽ ይላል። በጎን ደግሞ ቤተሰብ እናት አባት ደግሞ ልጄ ሆይ ወንድን አትመኝ፣ እሱ ስትመጪ ሰርቶ ያስተዳድርሽ፣ የራስሽን ገንዘብ ዝም ብለሽ ያዢ፣ ሌላውን ደግሞ ለመላኪ፣ እህቶችሽን አስተምሪ፣ ወንድሞች ለወንድሞች መንጃ ፈቃድ አውጪ ይላሉ ማለት ነው። እንግዲህ በዚህ መሀል ይችልሽ በጣም ግራ ትጋባለች። እዚህ የማንን ነው መስማት የምችለው? የወንድምየዋን ቤተሰቦቿን ነው ወይስ ደግሞ የባሏን ብትሰማ ቤተሰቦቿ ጋር ልትቆራረጥ ሆነ። ምክንያቱም ቤተሰብ እንደነገርኳችሁ ነው። እዚህ ጋር ደግሞ የቤተሰቦቿን ደግሞ ብትሰማ ባል ደግሞ እኔ እንደዚህ አይነት ነገር አይመቸኝም፣ ትዳር ነው፣ ከዚህ በኋላ ሁሉም የራሱን ህይወት መኖር አለበት፣ አንቺም የራስሽን ህይወት መኖር አለብሽ ብሎ እንግዲህ የሞቀ የነበረ ፍቅራቸው የሚያወሩት የነበረው ነገር ወደ መሻከር ሲገናኙ ወደ መጨቃጨቅ አይነት ነገር ተቀይሯል። ልጅም እንግዲህ ደግሞ ምንድን ነው የምትለው አንተ ትናንት መተህ እንደውም ከዚህ በኋላ በቃ አንተን አይመለከትም፣ የምሰራው ነገር በራሴ የማደርገው ነገር በራሴ ማለት ስትጀምር፣ ባል ደግሞ ነገሩ እንደዛ ነው እንዴ? እንደዛ ከሆነማ እኔ ሁለታችን ባል ሆነን መኖር አንችልም። ሚስት እንደ ሚስትነቷ ባል እንደ ባልነቱ ነው። ተከባብረን ነው። ስለዚህ ተነጋግረን መደረግ ያለበትን ነገር እኔን ካስካሰርክሽ ድረስ ሚስቴ ነሽ፣ ይመለከተኛል፣ ማሳወቅ አለብሽ። ይህን ነገር አድርጊያለሁ ማለት ወይ ደግሞ ይህን ነገር እናድርግ ማለት አለብሽ። ይህን ደግሞ ካላሳቦሽ ባልና ሚስት መሆን አንችልም። እንግዲህ ያለውን ነገር ብናሽን አሳውቂኝ ይላል። በዚህ መሀል ልጅ በጣም ግራ ትጋባለች። በእርግጥ እውነት ነው። እኔ አሁን እዚህ ጋር አስተዋላይ ጣል የማደርገው ነገር ሴቶች ያው ትዳር ከገባን በኋላ በቃ ራሳችንን ማሳመን አለብን። አንዳንድ ሴቶች አለን አሁን ደፋር ነኝ እኔ ደፋር ነኝ፣ እኔ ባሌ አያዘኝም፣ እኔ የፈለግኩት ካልሆነ እሱ ብሎኝ እሱ አዞኝ እሱ አድርጊ ብሎኝ አላደርግም ምንል እህቶች አለን። ይህን እንደ ጀብድ አትቁጠር። ይህ ሞኝነት ነው። እኔ በራሴ ስገነዘቡ እንደ አንዲት አማኝ ሴት ሰዋሊህ ሚስት የተባለች ሴት መላበስ ያለባት ባሏን ማክበር አለባት። የእሱ ሀሳብ ብሎ ባያሳምናት እንኳ በጭራሽ አላህን እንድታምጽ እስካላዘዛ ድረስ በሌላው ነገር በዱናዊ ነገር እሺ ብለው ነገሮችን በጥበብ በሂክማ ለማግባባት እሱ በተረጋጋ መንገድ ውድ ባሌ ይሄ ነገር በእርግጥ ትክክል ጎበዝን፣ ሀሳብ አሪፍ ነው፣ ነገር ግን በዚህ ብናደርገው ይሄ ነገር ጥሩ አይደለም፣ እንደዚህ ቢሆን አሪፍ ነው ብላ ባሎች ደግሞ በዚህ ነገር በጣም ገር ናቸው፣ ቶሎ የሚቀይሩ ነገር ናቸው እና እንደዛ አድርጋ ባሏን ብትቀይረው እንጂ በሀርድ ከመጣች ወንዶች ደግሞ ይብሳሉ ማለት ነው። ወንዶች ብዙ አይነት ነገር አፍላፋቸው የሚመላለሳቸው አንተ ምን ታውቃለህ፣ እኔ ብቻ የማውቀው፣ እኔ ብቻ እንደማደርገው፣ እኔ ብቻ የሚሏቸውን ሴቶች አይወዱም። ወንዶች ደግሞ በእንትናቸው አይደራደሩም በክብራቸው እና ይሄ ነገር አሁን በጣም ከባድ ነው። እነዚህ ሁለት ባልና ሚስቶች ጋር የተፈጠረው ነገር ይሄ ነው። መጨረሻ ላይ እሷ የቤተሰቧንም ነገር መስማት ጀመረች። በቃ እኔ ያልኩት ካልሆነ እያለች ነው። እሱ ደግሞ እንዲህ አይነት ሚስትን አልፈልግም። እንግዲህ አስቡት፣ 2 ዓመት ያስቆጠረ ትዳር። እኔ ማለት ለወንዱ ችግር የለውም፣ ነገ ሄዶ ሌላዋ ማግባት ይችላል። ግን እቺ ሴት ግን አስቡት፣ በእድሜዋ ላይ 2 ዓመት ሙሉ ያደረገችው መስዋዕትነት አለ። ከእድሜዋ ላይ መቀነስ ነው። በዛ መሀል ደግሞ ለሱ አብረው ያሟሉት፣ በዛ መሀልም በጭቅጭቅም ቢሆን አብረው ያሟሉት የሆነ ንብረት ይኖራል እና በዚህ ሳለ ትዳር ልፍታ እንኳ ሲባል እንዲሁ በቀላሉ የሚፈታ ነገር አይደለም። እየሰማችሁ ነው እንግዲህ ምን ያክል ነገር እየተጠየቀ እንደሆነ እና እናንተ ብትሆኑ እስኪ ለዚች እህት ምን ትመክሯታላችሁ? ማን ነው ጥፋተኛው? እሷ